እስኪ ሰዓታችንን እንመልከት። የሚቆጥረው ሰከንድና ደቂቃ የሚያሳየው የጊዜ መሄድና መንጎድ ብቻ አይደለም። ቀስ በቀስ እየተዘጋ ያለን በር ወይም ደግሞ እያለቀ ያለን ህይወት ነው የሚያሳየን። ብዙዎቻችን ከነዚህ ሁለት ስሜቶች በፍጹም ልንወጣ አንችልም። የመጀመሪያው ስሜት ወይኔ በጣም ረፍዶብኛል፣ ጊዜ፣ እድሜ፣ ሁሉ ነገር እየሄደ ነው ከሚለው ስሜትና አይ እኔ እኮ ገና ነኝ፣ በጣም ልጅ ነኝ ብሎ ጊዜን ከማሳጣት ካለው ስሜት ከሁለቱ ስሜቶች አንወጣም። በአንድ አንግል ስናየው ሁለቱም ስሜቶች ልክ የሚመስሉበት አንድ አይነት፣ በተለያየ አንግል ስናየው እነዚህ ሁለቱም ስሜቶች ልክ የሚመስሉበት ነገር አለ። ነገር ግን እነዚህ ስሜቶች ልክ አይደሉም ወይም ደግሞ ልክ ያልሆኑበት ሚና በጣም ያመዘነ ነው። ሰላም ጤና ይስጥልኝ የማረፊያ ተከታታዮች እንዴት ናችሁ? እኔ ስናፍቅ በቀለ እባላለሁ። የማረፊያ መስራች አርክቴክት እና የሶሻል ሚዲያ ተጽዕኖ ፈጣሪ ነኝ። ቻናሌን ሰብስክራይብ በማድረግ ይህን ቪዲዮ ደግሞ ላይክ በማድረግ ጀምሩ። ወዳችኋለሁ። ረፍዷል ከሚለው ወይም ደግሞ ከመጀመሪያው ስሜት እንጀምር። ብዙዎቻችን መጀመሪያ የምንኖርበት አንድ አይነት ታይም አለ። እንወለዳለን፣ ከቤተሰቦቻችን ጋር የምናሳልፈው የህፃንነት ጊዜ አለ። ከዛ ትምህርት ቤት እንገባለን። ትምህርት ቤት ከገባን በኋላ ከጓደኞቻችን ጋር ብዙ ታይሞችን እናሳልፋለን። ኤሌመንተሪ ያልቃል፣ ሃይ ስኩል እንገባለን። በዚህ ጊዜ የበሰለን አይነት ስሜት ይሰማናል። ከዛ ደግሞ ፕሪፓራቶሪ እንገባለን። ቀስ ብለን ወደ ካምፓስ እና ወይ ደግሞ ሌሎቻችን ወደ ስራው ዘርፍ ልንቀላቀል እንችላለን። አሁን እዚህ ጋር ጨዋታው የሚጀምረው ልክ እዚህ ጋር ስንደርስ በሆነ ጊዜ በአባቶቻችን በሚሉን ወይም ደግሞ እናቶቻችን በሚያስቀምጡልን አካሄድ የሆነ የተቀመጠልን ፓዝ አለ። ከተማ ላይ ያደገ የሚባል ሰው ትምህርት ቤት ይገባል። ትምህርት ቤት ከገባ በኋላ ይማራል። ከተማረ በኋላ ዩኒቨርሲቲ ከደረሰው ይገባል። ካልገባ ቴክኒክና ሙያ ገብቶ ስራ ይፈልጋል፣ ይለፋል። ስራውን ካገኘ በተቀመጠለት የደሞዝ ወሰን ይኖራል ማለት ነው። አሁን ያለንበት ዘመን ግን ጊዜውን በደንብ አድርጎ ቼንጅ አድርጎታል። ይሄን በምሳሌ ላስረዳችሁ እስቲ። አሁን ቅድም የነገርኳችሁ የላይፍ ፓዝ አለ። አንድ ወጣት አይ ቲንክ ከሰማሪዎቹ ጀምሮ ወጣት እየተከተለው የመጣ የላይፍ ፓዝ ነው። ግን አሁን በ21ኛው ክፍለ ዘመን ጊዜዎቹ በጣም በፍጥነት እየተለዋወጡ ነው። በጣም በቃ ይለወጣሉ ብለን የማናስባቸው ነገሮች ሁሉ በየጊዜው በጊዜ ፍጥነት ልክ እየተቀየሩ ነው ያሉት። በዚህ ጊዜ አይ ቲንክ ቅድም የነገርኳችሁ ላይፍ ፓዝ አንድ ሰው ይወለዳል፣ ከዛ ትምህርት ቤት ይገባል። ከትምህርቱን ከጨረሰ በኋላ ስራ ፈልጎ ተቀጥሮ በተቀመጠለት የደሞዝ ስኬል የሚኖርበት ላይፍ ፓዝ አለ። አሁን ደግሞ የመጣው ቴክኖሎጂ አለ። በቃ ይሄ ነገሮች ሁሉ ለኢንፎርሜሽን እና ለዳታ በጣም ቀላል የሆኑበት፣ አንድ ሰው ማስተማር ከፈለገ ራሱ በደንብ በቶሎ ተምሮ ብዙ ለውጦችን ብዙ ገንዘቦችን ሜክ ማድረግ የሚችልበት ታይም ላይ ያለ ነው። አሁን ችግሩ እየመጣ ያለው ፈጠን የሚለው ፍጥነትን ብቻ የለመደውና አብሮ ያደገው ጄኔሬሽን አለ። አንዴ በዚህ ላይፍ ፓዝ ውስጥ አልፎ የመቀጠር ስትረግር አልፎ በራሱ ስራዎችን የመፍጠርና ወደ ኢንቨስትመንት ሌቭል የገባ ፓዝ አለ። ወይም ደግሞ በዛው በመቀጠር ላይፍ ውስጥ እየቀጠለ ያለ ጄኔሬሽን አለ። መሀል ላይ ያለ ነው አብዛኞቻችን ደግሞ 90s የምንባለው አካባቢ 90ዎች ውስጥ የተወለደ 2000ዎቹ መጀመሪያ ላይ የተወለደ ደግሞ ምንድነው የዛኛውንም ላይፍ ፓዝ ይዞ መጣ። ከዛ በዛኛው አስተሳሰብ ታነጸና እዚህኛው ጋር በሚመጣበት ጊዜ በጣም ነገሮች ሁሉ ፈጠኑ። ስለዚህ ሀቢቱና አይምሮ የለመደው ምንድነው የዛኛውን የአስተዳደግና የህይወት አካሄድ ሲስተም ነው። ግን እዚህኛው ጋር ልክ በሚመጣበት ጊዜ ነገሮች ሁሉ ይፈጥኑበታል። ስለዚህ የሱ ሀቢትና የሱ አይምሮ የሱ ማይንድሴት ደግሞ ከዚህ ጋር አብሮ ሊሄድለት አልቻለም ማለት ነው። ስለዚህ ምን ብሎ ያስባል? አይ በቃ ታናናሾቹ ብዙ ሚሊዮን ገንዘቦችን ሲሰሩ ሲያይ፣ በአጭር ጊዜ ስኬታማ ሲሆኑ ሲያይ፣ ሶሻል ሚዲያ ላይ የሚያያቸው ነገሮች ሁሉ ምን እንዲያስብ አደረጉት? አይ በቃ እኔ ረፍዶብኛል፣ ተስፋ የለኝም በማለት የነሱን ሶሻል ሚዲያ ፖስት ብቻ ስክሮል እያደረገ እንዲቆይና በዛ ውስጥ እንዲታሰር መንገድ ከፍቶለታል ማለት ነው። የሆነ ጄኔሬሽን ደግሞ አለ። በዛው ጄኔሬሽን ውስጥ ማለት የጊዜው መፍጠን ገና ያልገባው፣ አሁን ለምሳሌ እዚህ ከ90ዎቹ በፊት ያለውን ነው የምላቸው። አሁን ብዙ ጊዜ የለመደው ምንድነው በቃ ተምሮ ዩኒቨርሲቲ ጨርሶ ተቀጥሮ ያለ ጄኔሬሽን ነው። ስለዚህ ስትራግልን ብዙም አይፈልግም፣ ኖርማል የሆነ ህይወትን ነው መኖር የሚፈልገው። ስለዚህ ያ ጄኔሬሽን ምን አይነት ነገር አለበት?
ያቺን ኖርማል ነገር ስለለመደ ቴክኖሎጂውን ለመልመድ በጣም ይቸገራል። ከዛ በኋላ ሁለት እንደ ናይንቲሱ ገና ነኝ ላይል ይችላል። ግን ያቺ የምትመቿ ኖርማል ስላለ አይ ጊዜ እኮ አለ፣ አይ ገና ስንት ነገሮችን መስራት እችላለሁ ነገ እያለ ጊዜውን ያሳልፍና እያባከነው ይሄዳል ማለት ነው። ስለዚህ የሆነ ጀኔሬሽን አለ በጣም የፈጠነ፣ የሆነ ጀኔሬሽን አለ ግራ የገባውና የረፈደ የሚመስለው፣ የሆነ ጀኔሬሽን ደግሞ ኖርማል ህይወትን ከመልመዱ የተነሳ ጊዜ ገና ነው ብሎ በቃ አለኝ ነገ ሰራዋለሁ የሚል ከፍተኛ ማይንድሴት ውስጥ የገባ አይነት ሰው አለ ማለት ነው። ስለዚህ እነዚህን ነገሮች በመንፈሳዊና በሳይኮሎጂካል ወይም ደግሞ በሳይንሳዊ አስፔክት ልንፈታው እስቲ እንሞክር። በመንፈሳዊ አስፔክት ስናየው ጊዜን በሁለት መንገዶች እንረዳለን። የመጀመሪያው ክሮኖስ ይባላል። ክሮኖስ ማለት ተከታታይና በቁጥር የሚለካ የቀን መቁጠሪያ ጊዜ ማለት ነው። ይህ ማለት ለሁሉም የማይለወጥ እኩል የሆነና የሚሰፈር የጊዜ አቆጣጠር ማለት ነው ክሮኖስ። ሁለተኛው ደግሞ ካይሮስ ይባላል። ካይሮስ ማለት ደግሞ የተቀጠረ ወይም ደግሞ ልዩ የሆነ የጊዜ አይነት ነው። ይህንን ስናብራራው እንዴት ነው? መለኮታዊ እድል ሊባል ይችላል ወይም ደግሞ የመጎብኘትና የጸጋ በር ተብሎ ዲፋይን ይደረጋል ማለት ነው በመንፈሳዊ አስፔክት። መጽሐፈ መክብብ ላይ ያለው ለሁሉም ጊዜ ያለው የሚለው ቃል ያ ጊዜ እስከሚደርስ ድረስ በስንፍና መቀመጥን ሳይሆን በሂደት የሚመጣውን ጊዜ በስራ ውስጥ የማሳለፍን ነገር ያሳየናል ማለት ነው። ለሁሉም ጊዜ ያለው የሚለው ቃል በመጽሐፈ መክብብ ላይ የምናገኘው ማለት ነው ነገሮችን የመለየትና በደንብ በርትቶ የመስራትን ነገር ያሳያል እንጂ ነገሮች ሁሉ እሱ ፈጣሪ በፈቀደበት ጊዜ ብቻ ስለሚሆን እኔ ሰራውም አልሰራውም ያን ያለም ፋይዳ አይኖረውም ለሚል አይነት አስተሳሰብ የተቀመጠ የመጽሐፍ ቅዱስ ቃል አይደለም። እና ይሄ ካይሮስ የተባለው የቀን ወይም ደግሞ የመለኮታዊ ዕድል የሚባለው ሐሳብ በማቴዎስ ወንጌል ላይ ያለም አንድ ቃል ያግዝልናል ማለት ነው። በ3 ሰዓት የመጣ አንድ ሰራተኛ ነበረ። በ6 ሰዓት መጥቶ የሰራ አንድ ሰራተኛ ነበረ። በ11 ሰዓት መጥቶ ደግሞ የሰራ ሰራተኛ ነበረና ጌታ ወይም ደግሞ አሰሪ ለሁሉም እኩል የከፈላቸው ስራቸውን ሰርተው ሲጨርሱ። ግን ይሄ የሚያሳየው ምንድነው? መለኮታዊ ኃይል ወይም ደግሞ መለኮታዊ አመጣጥ ወይም ደግሞ የካይሮስ የተባለው ሲስተም ኤኒ ታይም ላይ መጥቶ ተአምር ሊሰራ ይችላል የሚለውን ነገር ያሳየናል። የተለያየ ሰዎችን ብንሆን በተለያየ ታይም ላይ በተለያየ ጊዜ መጥቶ ተመሳሳይ ዋጋን ሊያሰጥ ወይም ደግሞ አንዱ አርፍዶ የመጣው ቀድሞ ከነበረው የበለጠ ዋጋን ሊያገኝበት የሚችልበት የጊዜ አቆጣጠር ሲስተም ነው እና ካይሮስ በሚባለው የጊዜ አቆጣጠር ምን እንረዳለን? በመንፈሳዊ አስፔክት ዘግይቶ መምጣት የሚሰጠውን መንፈሳዊ ጸጋ የሚቀንስ ምክንያት ሊሆን አይችልም ማለት ነው። በመንፈሳዊ አስፔክት በኩል ወይም ደግሞ ፈጣሪ በኩል ይሄ ረፍዷል የሚባለው ነገር፣ ጊዜ የለኝም የሚባለው ነገር፣ አብቅቶልኛል የሚባለው ነገር በፍጹም ሊሰራ አይችልም። ለዚህ ምሳሌ ቢሆንን ምንድነው የአልዓዛር መሞት ጉዳይ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛር ከመታመሙ በፊት ያውቅ ነበረ። በታመመ ጊዜም ለሐዋርያቱ ነግሯቸው ነበረ፣ መሞቱንም ነግሯቸው ነበረ። ግን ከሞተ በኋላ 4 ቀን ካለፈው በኋላ ነው ወደ አልዓዛር ጋር የሄደው። የአልዓዛር እህቶችም ምን ብለውት ነበረ? ጌታ ሆይ አንተ እዚህ ብትኖር ኖሮ እኮ አልዓዛር ወንድማችን ባልሞተም ነበረ ብለውት ነበር። አሁን እዚህ ጋር እንድትይዙልኝ የምፈልገው ነገር በሰው ሰውኛ ይሄ ሲታይ አልዓዛር ከሞተ 4 ቀን አልፎታል። ግን በእግዚአብሔር ወይም ደግሞ በአምላክ እይታ ደግሞ ምንም ያህል ጊዜ ቢያልፍ ምንም ያህል የረፈደ ቢመስለን እንደ አዲስ የመሰራት እድል እንዳለን አምላክ ስለሚችል የተቆረጠ ነገርን ሁሉ መቀጠል እንደሚችል ማሳያ ይሆነናል ማለት ነው ይሄ። ስለዚህ ጌታ መድኃኒታችን ኢየሱስ ክርስቶስ እንደሚወደው ለማሳየት አለቀሰ። ከዛ በኋላ ግን አለመርፈዱን በእሱ ዘንድ ሁሉም ነገር ወጥ እንደሆነና እንደሚቻል ለማሳየት 4 ቀን ካለፈ በኋላ ከባከነ በኋላ ያለውን ነፍስ ወደ ስጋ መልሶ አልዓዛር ከሞት እንዲነሳ አድርጓል ማለት ነው። ፈጣሪ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የጊዜ መቁጠሪያ በሱ ዘንድ የለም፣ ወይም ደግሞ በጊዜ መቁጠሪያ አይወሰንም። ከጊዜ መቁጠሪያ እና አቆጣጠር በላይ ነው። በእኛ አስተሳሰብ ፈጣሪ የዘገየ ሊመስለን ይችላል። ነገር ግን በፍጹም ያረፈደ ቢመስለን የዘገየ ቢመስለን መቼም ተቀድሞ ጨርሶ አያውቅም። ሁሌም አሸናፊ ነው። ስለዚህ
ሁለቱንም አይነት ስሜት የሚሰማን ሰዎች የረፈደ የሚመስለንም ገና ነው ብለን የምናስብም ሰዎች ዳይሬክትሊ ገና ነው ብለን የምናስብ ሰዎች ነገ ወይም ደግሞ አሁን ባለንበት ቅጽበት ልንሞት እንችላለን። የረፈደ የሚመስለን ሰዎች ደግሞ ምንም ያህል ውጥንቅጥ ውስጥ ብንሆን እንደ አዲስ የመሰራት እድል አለን ማለት ነው። ይህ በመንፈሳዊ አስፔክት በኩል ሲታይ ነው። አሁን ለሁለቱም የአልዓዛር ምሳሌ የረፈደ ለሚመስለን ነው። እዛው መጽሐፍ ቅዱስ ላይ ደግሞ የምናገኘው የአስሩ ቆነጃጅት ታሪክ ደግሞ ገና ነው ብለን ለምናስብ ሰዎች ጊዜያችንን እድሜያችንን ለምናባክን ሰዎች ደግሞ ያሳየናል ወይም ደግሞ ያስረዳናል ማለት ነው። እነዚህ 10 ቆነጃጅቶች ረጅም ጊዜ ተኙ። ከነዚህ ውስጥ ግን የተወሰኑት ዘይታቸውን በጊዜያቸው ሞልተው መጡ። ከዛ ሙሽራው በመጣ ጊዜ ገቡ ማለት ነው። ግን ዘይታቸውን በጊዜያቸው ያልሞሉት ልክ ሙሽራው መምጣት ሲጀምር ዘይታቸውን ለመሙላት ደረሰ ብለው ሲሄዱ በሩ ተዘጋባቸው። ከዛ ምንድን ያላቸው ጌታ አላውቃችሁ። ስለዚህ ገና ነው ብለን እድሜያችን፣ ህይወታችን፣ ጊዜያችን የምናባክን ሰዎች ከዚህም ትልቅ ትምህርት መውሰድ አለብን። ረፍዷንም ብንል ገና ነው ብንል በመንፈሳዊው እይታ አይሰራም። ምክንያቱም ፈጣሪን የምናስቀድም ከሆነ ምንም ሊረፍድም አይችልም፣ ገና የሚባልም ጊዜ የለም። ስለዚህ መጽሐፍ ቅዱስ ላይ የሚላል የመዳን ቀን አሁን ነው። በቃ የረፈደ ነገርም የለም፣ ገና የሚባልም ነገር የለም፣ ሁሌ አሁን። ከነዚህ ካረፈዱ ቆነጃጅቶች የምንረዳው ምንድነው? ፈጣሪ የሚሰጠን ጸጋ ማለቂያ የለውም። ነገር ግን ቸልተኝነትና ስንፍና ዋጋ እንደሚያስከፍልን ወደኋላ እንድንቀር እንደሚያደርገን ያሳየናል ይሄ ቃል ማለት ነው። በሳይኮሎጂካሊ ወይም ደግሞ በሳይንሳዊ አስፔክት ደግሞ ስናየው ምን አለ? ግሮዝ እና ፊክስድ ማይንድ ሴት የሚባለው የዶክተር ካርል ድዊክ መጽሐፍ በደንብ ያብራራዋል ይሄን ሐሳብ ማለት ነው። ማይንድ ሴት የሚለው መጽሐፍ ላይ ማለት ነው ምን አለ? ፊክስድ ማይንድ ሴት የምንለው በቃ የሆነ ያችን ነገር ብቻ ነው መስራት የምችለው የሚሉ አይነት ሐሳቦችን ብቻ የምናራምድበት ሐሳብ ነው። ነገር ግን ግሮዝ ማይንድ ሴት የምንለው በየጊዜው ራስን ማሻሻል፣ ራስን መገንባትና መለወጥ እንደሚቻል የሚያሳየን የማይንድ ሴት አይነት ነው ማለት ነው። ስለዚህ አይምሮአችን ምንም የዘገየ በሚመስለው ጊዜ ከአለው ነባራዊ ሁኔታ ብዙ ነገሮች ሁሉ የረፈዱ ሊመስለን ይችላል፣ ወይም ደግሞ ገና የመሆን ስሜት ሊሰማን ይችላል። ነገር ግን አይምሮአችን በሰጠነው ልክ የመለጠጥና ራሱን የማዳበር ስሜት አለው፣ ወይም ደግሞ ኒውሮፕላስቲሲቲ ይባላል። ስለዚህ ይህ ኒውሮፕላስቲሲቲ የሚባለው የመለጠጥ ስሜት ወይም ደግሞ የመለጠጥ አቅም አለው። ስለዚህ ይህን የመለጠጥ አቅሙን ተጠቅመን እኛ ያሉብንን መጥፎ ሀቢቶች ብዙ ነገሮችን ሁሉ ወደኋላ በማስቀረት ጥሩ ጥሩ ነገሮችን መገንባት የተሻለ ይሆናል ብዬ አስባለሁ። ስለዚህ ብዙ ነገሮችን ይሄ ከሁለቱ ስሜቶች ለመውጣት ወይም ደግሞ አሁንን ለመጠቀም ምንድነው ማድረግ የሚኖርብን? ለአጭር ደቂቃ ወይም ደግሞ ለአጭር ሰከንድ ያቺን ነገር ማድረግ፣ አንድን ነገር ማድረግ ወይም ደግሞ አንድን ሀቢት መገንባት ፈልገን አይ ነገ የሚል ስሜት ሲሰማን አይ እቺን ደቂቃ እቺን ሰከንድ ብቻ ነው ማደርገው ብለን በመናገር ለራሳችን መጽሐፍ ማንበብ ቢሆን ለምሳሌ አንድ ገጽ ብቻ ነው ማነበው ብለን እንነግረዋለን። ልክ አንድ ገጽ በምናነብበት ጊዜ አይ ከከፈትኩ አይቀርማ የተወሰነ አንብበው የሚል ስሜት ይመጣና ይገፋፋናል ማለት ነው። ስለዚህ ለትንሽ ደቂቃ ብቻ ማድረግን መለማመድ እና አይ ቲንክ ያለንን ጊዜ ለመቆጣጠር እነዚህን 3 ነገሮች ብንተገብር አሪፍ ይመስለኛል። ጊዜያችንን እንዳንጠቀም ወይም ደግሞ ጊዜያችን ገና ነው እንድንል የሚያረገንን እንቅፋት ወይም ደግሞ ስህተታችንን ስም እንስጠውና በስም እንጥረው። ከዛ ያን ስም ለይተን ምንድን ነው ወደኋላ የሚያስቀረኝ ወይም ደግሞ ገና ነው ስሜት እንዲሰማኝ የሚያደርገው የሚለውን ስም እንስጠውና ወረቀት ላይ በደንብ አስፈረን እንጻፈው። ሁለተኛው ላሰብነው ነገር ፍጹምነት ወይም ደግሞ ሙሉ ኢነርጂ እስኪመጣ ድረስ አለመጠበቅ። ልክ አይምሮአችን ላይ እንደመጣ ወዲያውኑ አክሽን መውሰድና ከትላንት ስህተት ዛሬ እየተሻሻሉ መቀጠል በጣም ቤተር ቾይዝ ነው ማለት ነው። ሶስተኛው ነገር ቅድም ቆነጃጅቶቹ እንዳደረጉት ዘይታችን እንዳያልቅ በጊዜ መጠበቅ ማለት ነው። ስለዚህ ዲስፕሊናችንን መቆጣጠር፣ የምንሰራቸውን ስራዎች መቆጣጠር፣ የአይምሮና የትኩረት እረፍታችንን መቆጣጠር፣ የእንቅልፍ ሁኔታችን መቆጣጠር፣ አካላዊ እንቅስቃሴያችንን መቆጣጠር እና ከምንም በላይ መንፈሳዊነታችንን ማስቀደም ዘይታችንን እንደመጠበቅ ስለሚቆጠር በር እንዳይዘጋብን ትልቅ መፍትሄ ይሆነናል ማለት ነው። ስለዚህ ዛሬ ላስተላልፍላችሁ የፈለኩት መልእክት ምንድን ነው? መንፈሳዊነት ወይም ደግሞ የሚሰጠን ጸጋ በየትኛውም ሰዓት ታላቅ ነገርን በእኛ ውስጥ ሊሰራ ይችላል። ስለዚህ መንፈሳዊነታችንን እናስቀድም። ከዛ በኋላ ግን አይምሮአችንን ተጠቅመን
ነገሮችን ሁሉ አሁንን በመጠቀም አሁንም ብቻ ማድረግን መለማመድ ይኖርብናል። ከዛ በመቀጠል እና የመጨረሻው ቲንግ ምንድን ነው? የተሻለውን ነገር ከፈጣሪያችን ጋር ወደ መገንባት እንሄዳለን ማለት ነው። አስተውሉልኝ፣ አልረፈደም፣ ነገር ግን ይረፍዳል። ወዳችኋለሁ። ቻናሌን ሰብስክራይብ ማድረግ እንዳትረሱ።